ከባድ ነው። በነገራችን ላይ መልክዓ ጊዮርጊስ በጣም ከባድ ነው። መልክዓ ጊዮርጊስን የሚያዘወትር ሰው ጠላቱን ያሳፍርለታል ይባላልና እጅግ በጣም ብዙ ጊዜ መንፈስ እየታደሰባችሁ ከተቸገራችሁ ከመልክዓ መልኮች ውስጥ አንዱም ደግሞ መልክዓ ጊዮርጊስ ነው። ከመልክዓ መልኮች ውስጥ ተዋጊ ጦረኛም ስለሆነ ጠላታችን ድባቅ ነው የሚመታላችሁ ይባላል። አባቶቻችን ትልቁ መልእክት ነው ይሄ። ከመዝሙረ ዳዊት ውስጥ መዝሙር 34 ብያችኋለሁ። ከመልክዓ መልኮች ውስጥ ደግሞ ሰይፈ መለኮት አለ፣ ሰይፈ ሥላሴ አለ፣ እንደገናም መልክዓ ቅዱስ ጊዮርጊስ ነው። ይሄንን እንደ ጥቆማ ነው መነግራችሁ። ሰው ግን በአንዱም አልተጠቀመም። እንደ ቀላል ነው የምናየው። እድለኞች ነን። በእጃችን ላይ የያዝነው ዳቦ ግን መብላት ያቃተን። ሰው እንደዚህ ይዞ መጉረስ አቅቶታል። በራሱ እጅ ይከለክላል። ሊበላ ሲል የሚከለክለው የራሱ እጅ ነው። በጣም ብዙ ቤተ ክርስቲያን አለ በየሀገራችን በየቦታው፣ ግን አንጠቀምም። ሰነፎች ነው። በጣም ሰነፎች ነን እኛ ኦርቶዶክሶች። ብትችሉ መልክዓ ዑራኤል በደንብ ጸልዩ። መልክዓ ዑራኤል ዕውቀት ይገልጻል። ትምህርት አልገባ ያለው ሰው ካለ ትምህርቱ እንዲገባ ያደርጋል። ጸሎታችሁ በተበተነ ልቦና የሚጸለይ ከሆነ ልቦናችሁ እንዲሰበሰብ ያደርጋል። የቅዱስ ዑራኤል ቃል ኪዳን ሰው በአስተሳሰቡ እንዳይስት ነው። ዕውቀት እንዲኖረው መልካም ህልም እንዲያይ ነው የሚያደርገው ቅዱስ ዑራኤል። መልካም ህልም እንድናይ ከዛም ደግሞ በዕውቀታችን ከእግዚአብሔር እንዳንጠፋ ይከለክለናል። ቅዱስ ዑራኤል ይሄ ነው ቃል ኪዳኑ። የቅዱስ ሚካኤል ቃል ኪዳን ደግሞ ምንድነው? ባልና ሚስት በሚጣሉበት ሰዓት፣ ፍቅረኛሞች በሚለያዩበት ሰዓት ያስታርቃል፣ ሰላም ያሰፍናል። ውስጣችሁ ሲጨነቅ ውጣ ጫት ቃም፣ ሲጋራ ጭስ እያለ ሲያስጨንቃችሁ ቅዱስ ሚካኤልን ስትጠሩት ያረጋጋል። ቅዱስ ሚካኤል ስራው ምንድነው? ሁልጊዜ ማረጋጋት ነው። ከተማ ሲረበሽ፣ ጦርነት ሲኖር ከተማውን ሰላም የሚሰጥ ማን ነው? ቅዱስ ሚካኤል ነው። ሁልጊዜ ቅዱስ ሚካኤል የሰላም መልአክ ነው። ሁሉም ሰላማዊ ናቸው፣ ግን የተለየ ስልጣን አላቸው። ገዳም ያሉ አባቶች የዝሙት ስሜት ሲመጣባቸው፣ ሴት ሲያምራቸው፣ ሴቶች ደግሞ ወንድ ሲያምራቸው ቅዱስ ሚካኤልን ሲጠሩት ሰውነታቸው ብርድ ይላል። ወደ ከተማ ሂድ፣ በጾም ውስጥ ጥብስ ብላ፣ ይሄንን ወተት ጠጣ እያለ ሲያስጨንቃቸው ቅዱስ ሚካኤልን ሲጠሩት ሰውነታቸው ውስጥ ያለው ነገር ጸጥ ይላል። ስለዚህ ቅዱስ ሚካኤል ስራው ምንድነው? የሚረብሸንን የሚያስጨንቅና የሚያቀበዘብዘውን ስክን እንዲል ያደርገዋል። ህፃናቶች ራሳቸው ቤት ውስጥ ቅዥቅዥ ሲሉባችሁ መልክዓ ሚካኤል ጸበሉንም ቅዱስ ቁርባን እንዲቀበሉ ስታደርጓቸው ስክን ይላሉ። በጣም የሚረብሽ የሚንቀዠቀዥ ልጅ ማለት ነው። ቅዱስ ሩፋኤል ደግሞ 4 ስልጣን ያለው ከሁሉም መላእክቶች በጣም ብዙ ስራ ያለበት ማን ነው? ቅዱስ ሩፋኤል ነው። አንደኛ ማህፀን ይፈታል። ሴቶች ሲወልዱ ጽንሳቸው ማህፀኑ ጤነኛ እንዲሆን፣ አይነ ስውር ሆኖ እንዳይወለድ፣ ሽባ እንዳይሆን፣ እንደገናም ደግሞ ከተወለደ በኋላ ቤተክርስቲያን እንዳይረብሻት ይከላከላል። እንዲሁም ምጥ እንዲቀል ያደርጋል። ሌላ ሁለተኛው ገንዘብ ልጆች እንዲጠበቁ ያደርጋል። ልጆች ራሱ ንብረት ናቸው አይደል? የባንክ አካውንታችሁን፣ ገንዘባችሁን፣ መኪና፣ ቤት፣ ንብረት ይህን ሁሉ የሚጠብቅ ማን ነው? ቅዱስ ሩፋኤል ነው። ቅዱስ ሩፋኤል ጠባቂ ነው ማለት ነው። በምን እንደሚጠብቀን? ሀብት ንብረት የተባለ በሙሉ ጠባቂ ነው። ደሞዝ ተቀብሎ ደሞዙ ወር እንዲደርስ የሚፈልግ ሰው ካለ አስራት በኩራት ያውጣ፣ ቅዱስ ሩፋኤልን ይለምነው። ከዛ ቅዱስ ሩፋኤል ያብቃቃዋል። ራሱ በ10 ብር 1 ወር መኖር ይቻላል እንደማለት ማለት ነው። ምክንያቱም የቅዱስ ሩፋኤል በረከት ቤት ውስጥ ይበዛል ማለት ነው። ሌላው የቅዱስ ሩፋኤል ስራ በሽተኞችን መፈወስ ነው። ቁስል ላይ ተሹሟል። ቁስል ማንኛውም ሰውነታችን ስጋችን ላይ ቁስል ሲወጣ አጋንንት በውስጣችን አድሮ ጨጓራ በሽተኛ ሲያደርገን፣ የአእምሮ በሽታ ሲኖርብን ይሄን ሁሉ የሚያድን ማን ነው? ቅዱስ ሩፋኤል ነው። እንደገና ደግሞ ሰዳዲ አጋንንት ነው። አጋንንት እኛ ውስጥ ሆኖ ሲያደባብን እኛ ሳናቀው ሰላም ያልከኝ ሰላም አሳድረኝ ብለን ስንተኛ ያንን የሚያስጨንቀን መንፈስ የሚይዝልን ማን ነው? ቅዱስ ሩፋኤል ነው። ስሙ ራሱ ሩፋ ማለት ፈውስ ወይም መድኃኒት ማለት ነው። ኤል ደግሞ እግዚአብሔር ነው። ሩፋኤል ማለት የፈውስና የመድኃኒት መልአክ ማለት ነው ሩፋኤል። አራተኛ ደግሞ የቅዱስ ሩፋኤል ስራ የሰው ልጆችን ኃጢአት በሙሉ በተለይ የቆረቡ ሰዎችን ይላል። የቆረቡ ሰዎችን ኃጢአት እግዚአብሔር እንዳይቆጥርባቸውና የረሱት ኃጢአት ካለ እንዳይቆጥርባቸው በጳጉሜ 3 ቀን በእግዚአብሔር ፊት ተንበርክኮ ይጸልያል። እባክህን ማራቸው ብሎ ይለምናል ቅዱስ ሩፋኤል። ገባችሁ አይደል? ሌላው ደግሞ ማን የቀረው? ቅዱስ ገብርኤል ነው። ቅዱስ ገብርኤል ደግሞ ይሄ በቤተሰብ የሚመለክ ዛር፣ ይሄ ለምሳሌ ዛር አለ፣ አይነ ጥላ አለ፣ መተት፣ በየብሔሩ የሚመለክ መንፈስ አለ አይደል? በየብሔሩ
እነዚህ ሁሉ መናፍስቶችን የሚወጋና ከሰው ልጆች የሚያስወግድ ቅዱስ ገብርኤል ነው። የሚመለኩ የቤት ውስጥ የሚመለኩ ዛሮች አሉ። እነዚህን መናፍስት በሙሉ አስወግድልኝ፣ ረብሸውኛል፣ ልጆቼን አስጨንቀዋል ብላችሁ ለቅዱስ ገብርኤል ስትነግሩት አሳዶ የሚይዝ የሚያስር ሲኦል የሚሸኝ ማን ነው? ቅዱስ ገብርኤል ነው። ግን ሁሉም መላእክቶች ይሄን ማድረግ ይችላሉ። ለማን ነው ግን ስልጣኑ የተሰጠው? ለቅዱስ ገብርኤል ስልጣን አላቸው። ይሄ መጽሐፈ ሄኖክ ላይ ተጽፏል። እባቡንና ጊንጡን ዛሩን እንድትረግጥ ስልጣን ሰጥቻለሁ ብሎ መጽሐፈ ሄኖክ ላይ በደንብ አድርጎ ነው ለቅዱስ ገብርኤል ስልጣን የሰጠው። እና ቅዱስ ገብርኤል ሌላው ስራው ደግሞ አብሳሪ ነው። መልካም ዜና አሰማኝ ስትሉ ያሰማችኋል። ጥሩ ዜና ያሰማችኋል። እግዚአብሔር ይረዳችኋል ማለት ነው። ለምን? ቅዱስ ገብርኤል ስራው እናንተ ጋር መጥቶ ዜና ማብሰር ነው። የትኛውን ዜና ነው የሚያበስረው? ስለተስራችሁ ከሆነ ስለታችሁ እንዲሰማ ያደርጋል። ልጆቻችሁ ትምህርት ቤት እንዲያልፉ ወይም ደግሞ ጥሩ ነገር እንዲያጋጥማችሁ ከሆነ ልጄ እንድታገባ ፈልጋለሁ ቅዱስ ገብርኤል ስትሉት መልካም ዜና ያሰማችኋል። ብዙ ጊዜ ስለትን የሚፈጽም ማን ነው? ቅዱስ ገብርኤል ነው። ሌላው ደግሞ ቅዱስ ራጉኤል ነው። ቅዱስ ራጉኤል ደግሞ ጨረቃ እንድትወጣ እንድትገባ፣ ኮከቦች እንዲደምቁ፣ ፀሐይ እንድትወጣ እንድትገባ የሚያደርግ አንደኛ ቅዱስ ራጉኤል ነው። ሁለተኛ በህይወታችን ላይ ደግሞ ጨለማና ብርሃን ሲፈራረቅብን፣ መከራና ስቃይ ሲፈራረቅብን ህይወታችን ወደ ብርሃን እንዲሄድ ስራችን እንዲሳካ ስንለምነው ቅዱስ ራጉኤል ይረዳል ማለት ነው። በህይወታችን ውስጥ ያለውን ጨለማና ብርሃን እንዲመጣጠን ያደርጋል። በጣም በስቃይ ውስጥ ሆነን ስንጠራው ይደርሳል። ማን? ቅዱስ ራጉኤል። ቅዱስ ፋኑኤል ደግሞ የሚባል ከሰባቱ ሊቃነ መላእክት አይደል? ቅዱስ ፋኑኤል ደግሞ የጎዳና ልጆች ተርበው ተጠምተው እንዳይሞቱ ምግብ ሰው እንዲሰጣቸው እኛ ሳንቲም እንድንሰጣቸው የሚያደርግ ሰዎች በቤታቸው በዋቃቸውም እህል ጎተራቸውም እንዲሞላ የሚያደርግ ከምግብ ጋር በተገናኘ መና ለቤቱ የሚያመጣ ተቸግር ያለው ተራብኩ ተጠማሁ ሲሉ ስለምን ተማሪያም ብለው ለምነው እንዳያጡ የሚያደርግ ማን ነው? ቅዱስ ፋኑኤል። ቅዱስ ፋኑኤል ሰው እንዳይራብ እንዳይጠማ የሚያደርግ ነው ማለት ነው። ቅዱስ ፋኑኤል ይባላል። እመቤታችንን በቤተ መቅደስ መና የመገባት ማን ነው? ቅዱስ ፋኑኤል። እስራኤላውያን በበረሃ ድርጭት የሚባል መና ይወርድላቸው ነበረ። ያ መና ቅዱስ ሚካኤል አዞት የሚያዘንበው የነበረው ማን ነው? ቅዱስ ፋኑኤል ነው። እግዚአብሔር አዘዛቸው፣ ፈቀደላቸው። እነሱ ደግሞ ሰው ይመግቡ ነበረ። ቅዱስ ፋኑኤል። ሌላው ሁለት ናቸው። አፍኒንና ሳቁኤል የሚባሉ ሁለት መላእክቶች አሉ። እነዚህ ደግሞ ከአደጋ ነው የሚከላከሉት። መኪና አደጋ፣ ድንገተኛ የሆነ ጥይት ሲመጣ ወይም ደግሞ መኪና ሲገለበጥ አይታችሁ ከሆነ ሕፃን ልጅ ተረፈ፣ ብዙ ሰው ሞተ ይባላል አይደል? ይሄ ምንድነው? ቅዱስ አፍኒንና ቅዱስ ሳቁኤል የሚባሉ ከድንገተኛ መጋኛ ያድናሉ። ድንጋይ ሲወረወር አይናችሁን ሲመታችሁ ይሄኛውን ወይ ይሄን ነው የሚያገኘው አይደል? የአይን አምላክ ትላላችሁ አይደል? የአይን አምላክ ማለት ቅዱስ አፍኒንና ቅዱስ ሳቁኤል እነዚህ ናቸው የሚያድኑት። ድንገተኛ የሆነ ትንሽ ሲለው ሰው ይሄ መልአክ ነው የሚጠራው። ድንገተኛ የሆነ ነገር ጸብ ሲነሳ ቅዱስ አፍኒንና ቅዱስ ሳቁኤል ይሄን ድንገተኛ ነገር አስወግዱ ስትሉ ቅጽበታዊ ነገር፣ በጣም ቅጽበታዊ ነገር ቶሎ ነው የሚያድኑት። እንዲያውም ብዙ ጊዜ ቅዱስ ሳቁኤልና ቅዱስ አፍኒን የሚባሉት መላእክቶች ከሴቶች ጋር ናቸው ይባላል። ሴቶች በጣም ብዙ ነገር ስለሚያጋጥማቸው በወሊድ ጊዜ ደም እስከ ተወሰነ ወራት ድረስ በአራስነት ጊዜያቸው ደም እንዳይመታቸው እና አጋንንት እንዳይለክፋቸው የሚጠብቀው ይሄ ነው ይባላል። ለካፊው ማጋኔን እንዳይመታቸው ማለት ነው። ቅዱስ ሳቁኤልና ቅዱስ አፍኒን እነዚህ መላእክቶች እንግዲህ ምንም እንኳን ስልጣን እንደዚህ ቢሰጣቸው ሰው ግን በአንዱም አልተጠቀመም። እንደ ቀላል ነው የምናየው። እድለኞች ነን። በእጃችን ላይ የያዝነው ዳቦ ግን መብላት ያቃተን ሰው እንደዚህ ይዞ መጉረስ አቅቶታል። በራሱ እጅ ይከለክላል። ሊበላ ሲል የሚከለክለው የራሱ እጅ ነው። በጣም ብዙ ቤተክርስቲያን አለ በየሀገራችን በየቦታው ግን አንጠቀምም። ሰነፎች፣ በጣም ሰነፎች ነን እኛ ኦርቶዶክሶች።